ሚላህ ኩሉ ነፍሲን ቢማ ከሰበት ረሂና እያንዳንዷ ነፍስ በሰረችው ነገር ትያዛለች አለ አላሁ ጀለ ወዐላ። ትጠየቃለች እያንዳንዷ ነፍስ። ያለምንም ልክ ሆነን የምንነዳበትና የምንሄድበት የሆነ ነገር የለም። አዎ ምንሄደው አቅጣጫችን እንዴት እንደሆነ እርስ በርሳችን መገማገም ያስፈልገናል። ራሳችን ለራሳችን ልንጠይቅ ይገባል። አዎ ሰዎች እየተደሰቱ ያሉት በምን ጉዳይ ነው? ሰዎች ደስታቸውን እየገለጹት ያሉት በምን ጉዳይ ነው? ዲናዊ ነው ወይስ ዱንያዊ? እባካችሁ እንያ ነፍሶቻችን ወዳዘዘችን ቦታ ልንነዳ አይገባንም። አላሁ ጀለ ወዐላ ወአማ መን ኻፈ መቃመ ረበህ በአላሁ ጀለ ወዐላ ዘንዳ ያለውን መቆምን የፈራል። እንዴት ሆኜ ነው ከአላህ ጋር የሚተሳሰበው? አላህ ጋር እንዴት ሆኜ ነው የሚቆመው? እንዴት ሆኜ ነው የሚጠየቀው ብሎ አላሁ ጀለ ወዐላ ጋር መቆምን የፈራ የሆነ ሰው አለ አላህ ወነሃ ነፍስ ዐኒል ሀዋ ነፍስያ ከሚታዘው ራሱን የከለከለ። ልብ አድርጉ፣ ነፍስያ በሚታዘው ቦታ የተገኘ አይደለም፣ የተደሰተ አይደለም፣ የረካ አይደለም፣ እሱ ብቻ ያገኘ የመሰለው አይደለም። ነፍስያ ከምትፈልገው ነገር ራሱን የቆጠበ የተከለከለ የሆነ ሰው አለ ወነሃ ነፍስ ዐኒል ሀዋ ነፍስያዋን ከምትፈልገው ነገር የከለከለ የሆነ ሰው ፈኢነል ጀነተ ሂየል ማእዋ ለሱማ ጀነት መኖሪያው ነው አለ አላሁ ጀለ ወዐላ። ጀነት መኖሪያችን እንድትሆን የምንፈልግ ወጣቶች፣ የምንፈልገው ወንድሞችና እህቶች እስቲ ቆም ብለን እናስብ። በምንድነው እየተደሰትን ያለነው? ምንድነው እየሰራን ያለነው? ነፍሶቻችን እያዘዘችን ያለው ምንድነው? እባካችሁ በአሁን ጊዜ ላይ እየተደሰትንበት ያለው ጉዳይ ከዲንም ምንም ቦታ የሌለው ከዱንያም ምንም በሌለው ነገር ነው እየተደሰትን ያለነው። ስለ ቁርአን ጉዳይ፣ ስለ ነቢዩ አለይሂ ሰላቱ ወሰላም ሐዲስ ጉዳይ፣ ስለ ጀነት ጉዳይ፣ ስለ ጀሃነም ጉዳይ ነው ሐሳባችን ጭንቀታችን ሊሆን የሚገባው እንጂ ምንም በማይጠቅመን ነገር ላይ ራሳችንን ቢዚ ማድረግ የለብንም። ለነፍስያ የሚያስደስት የሆነ ነገርን ብቻ መፈለግ የለብንም። አላሁ ጀለ ወዐላ ነፍሶቻቸውን ተቆጣጥረው በትክክለኛ ጎዳና ከሚሄዱ ሰዎች አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።